እኔ የምልሽ አደይ። አቤት። ምንም እኮ አላልሽኝም። ምን ልበል? ለምሳሌ እኔ ትላንት በጣም ደስተኛ ነበርኩ፣ ያንቺን ግን አላውቅም። በዚህ ሰዓት የሚወራ ነገር ነው ይሄ? ምን ችግር አለው? ፍቅር እኮ ከሞት አፋፍ ነው የተመለሰችው። ቅድም ሆስፒታል ስትሄድ እንዴት እንደሆነች እኔ ነኝ የማውቀው። ቆይ ምን ነካ? አሁን ደህና መሆኗን ሰማን አይደል እንዴ? ቢሆንም ለቤቷ ያብቃታ ይመስለኛል። አንቺም እንደኔ ደስተኛ ነሽ አይደል? ስለደነገጥሽ ነው ማውራት ያልፈልግሽው። ዳዊት እባክህ፣ እኔ ስለዚህ ጉዳይ ማውራት አልፈልግም። ስለዚህ ደስተኛ አይደለሽም ማለት ነው? ደስ ቢለኝም ባይለኝም አሁን ይህን ጉዳይ ማውራት የለብንም። አደይ ለምን አታወሪኝም? ልቤ ተንጠለጠለ እኮ። ዳዊት እኔን ተረዳኝ። እኔ ከስራና ከቤተሰብ ውጭ ያለው ነገር ሁሉ ያስፈራኛል። ምን የሚያስፈራሽ ነገር አለ? ደግሞ ነፃነትን የመሰለ ነገር የለም። የሚሰማሽን ነገር በነፃነት ንገሪኝ። እኔ ደስታን አግኝቼ የተነጠቅኩ ልጅ ነኝ። በልጅነቴ በአባቴ ምክንያት ብዙ ፍርሃቶችን ያስተናገድኩ ሰው ነኝ። ይኸውልሽ አደይ፣ እኔን ማንም አይነጥቅሽም። የኔ ልብ በጣም ንጹህ ነው። የአንቺም ልብ እንደዚሁ ይመስለኛል። እኔ ስላንተ አላወራሁም። አደይ አልተረዳሽኝም። በህይወቴ እኔ እንደዚህ በፍጥነት ሌላ ስሜት ተሰምቶኝ አያውቅም። በጣም ነው አቅም ያሳጣሽኝ። ስለ አንቺ ሳስብ በቃ አቅም አጣለሁ። በቃ ሳልወድሽ አልቀርም። ስለምትለው ስሜት ምንም ማውቀው ነገር የለም። እኔ ለራሴ የሚሰማኝን እኔ ያውቃለሁ። ምናልባት ራስሽን ከሰማሽ አንቺም ትወጂኝ ይሆናል። አልወድህምም አልጠላህምም አላልኩም። ዳዊት በቃ ተወኝ፣ እያስጨነቀኝ ነው። ቆይ ለምን እንደዚህ ታስቢያለሽ? እስኪ ራስን ተመልከት። ለምንድን ነው ከኔ ጋር እንደዚህ አይነት ጨዋታ ውስጥ መግባት የፈለገው? ቆይ እህትስ ምን ትላለች? እኔ ሰው ለሚለኝ ነገር ምንም ግድ የለኝም። ብቻ ለእኔ ደስታ ይስጠኝ። ሌላ